ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምናላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። በመጀመሪያ እንኳን ደስ አላችሁ በተለይ የመንግስት ሰራተኞች። ምክንያቱም ከወር በፊት በመንግስት ሚዲያዎች የደሞዝ ጭማሪ እንደሚደረግ ይፋ ከሆነ በኋላ ያው መንግስት ላይ ከዚህ በፊት በተደጋጋሚ ደሞዝ ጭማሪ ያለ የሚጨምረውን የደሞዝ መጠን እናቅ ስለነበረ እምነት አልነበረንም አብዛኞቻችን። አሁን ግን የተሻለ የሚባል የደሞዝ ጭማሪ ተደርጓል። ከዚህ ጎን ለጎን ግን የደሞዝ ጭማሪው ዋጋ ቢስ እንዳይሆን መንግስት የዋጋ ግሽበቱን መቆጣጠር መቻል አለበት። እንደዛ ካልሆነ ግን ከአንድ ወር ከሁለት ወር ከሶስት ወር በኋላ ደሞዛችን በተመሳሳይ የመግዛት አቅሙ ይወርድና አቅም አልባ አቅመ ቢስ ይሆናል ማለት ነው። ስለዚህ መንግስት የዋጋ ንረቱን የዋጋ ግሽበቱን መቆጣጠር መቻል አለበት ብለን እንጠይቃለን። ከዚህ ጋር በተገናኘ እንግዲህ ዛሬ በዋናነት የምናየው ምን ያክል የተጣራ ደሞዝ የተጣራ ብር እጃችን ላይ ይደርሳል የሚለውን በምስሉ ላይ እንደምታዩት እያንዳንዱን የደረጃ እና እርከን እናያለን ማለት ነው። እዚህ ጋር እንደምታዩት በምስሉ ላይ እንደምታዩት የመጀመሪያው ደረጃ ትንሽ የሚባለው ደሞዝ 4760 ብር ከዚህ በፊት የነበረው ማለት ነው። አዲሱ ደሞዝ 6000 ብር ግሮሱ ማለት ነው 6000 ብር ይሆናል ወይም ሆኗል። እጃችን ላይ ተጣርቶ የሚደርሰን 4880 ብር ነው። ሁለተኛው 4929 ነበር በፊት፣ አሁን 6365 ብር ነው። እጃችን ላይ የሚደርሰው ደግሞ 5146 ብር ይሆናል ማለት ነው። ደረጃ 5ን ስታዩ 7589 ብር አዲሱ ደሞዝ ሲሆን እጃችን ላይ የሚደርሰው 6011 ብር ነው። ደረጃ 6ን ስታዩ 8029 ብር አዲሱ ደሞዝ እጃችን ላይ የሚደርሰው ተቆራርጦ 6310 ብር ነው ማለት ነው። እንግዲህ የሚቆራረጡ እንትኖች የጥሮታ ይቆረጣል፣ የግብር ይቆረጣል። እነዚህ ሁለት የጥሮታና የግብር ተቆርጦ ነው አሁን እየነገርኳችሁ ያለሁት። ደረጃ 10 ላይ ስትሄዱ 13732 ብር አዲሱ የደረጃ 10 ደሞዝ ይሆናል። እጃችን ላይ የሚደርሰው ግን 10000 ብር አካባቢ ይሆናል ማለት ነው። ደረጃ 11 ስታው 14983 ብር በአዲሱ የደሞዝ እርከን ሲሆን እጃችን ላይ የሚደርሰው 10740 ብር ይሆናል ማለት ነው። ሌላኛው ደረጃ 14 19464 ብር በአዲሱ የደሞዝ ስኬል ሲሆን እጃችን ላይ የሚደርሰው 13339 ብር ይሆናል። ደረጃ 17 25285 ብር አዲሱ የደሞዝ ስኬል እጃችን ላይ የሚደርሰው 16715 ብር። ደረጃ 20 32809 ብር በአዲሱ የደሞዝ ስኬል እጃችን ላይ የሚደርሰው 21079 ብር ይሆናል ማለት ነው። የመጨረሻው በፊት 21491 ብር ደሞዝ የነበረው አሁን በጭማሪው 39000 ብር ይሆናል ማለት ነው። እጃችን ላይ የሚደርሰው 24670 ብር ይሆናል ማለት ነው። በዋናነት እዚህ ጋር አሁን የዘረዘርኩት ሁሉንም የደሞዝ ወይም ሁሉንም ደረጃዎች ሳይሆን አልፎ አልፎ ለማሳያ ነው። እናንተ ሙሉ ምስሉ ላይ እንደምታዩት መመልከትና የራሳችሁን የደሞዝ መጠን ማወቅ ትችላላችሁ ማለት ነው። በድጋሚ አሁንም ትኩረት መስጠት ያለብን መንግስትንም በተደጋጋሚ መጠየቅ ያለብን እንግዲህ ሰሞኑን እየሰማችሁት ነው። የንግድ ባንክ የሰርቪስ ፊ ጨምሯል። የነዳጅ ኤክሳይዝ ታክስ 30% እየተባለ ነው። ሌሎችም ተመሳሳይ በከፍተኛ ሁኔታ እየጨመሩብን ይገኛሉ። ስለዚህ መንግስት ደሞዝ መጨመር ብቻ ሳይሆን ደሞዙ ዋጋ እንዲኖረው የመግዛት አቅሙ አሁን ባለበት እንዲቀጥል፣ አሁንም ዝቅተኛ ነው፣ ነገር ግን ካለው ነባራዊ ሁኔታ ከዚህ በፊት ከነበረው ሪሌቲቭሊ የተሻለ ነው አሁን ጭማሪው። ስለዚህ ይሄ ጭማሪ ዋጋ እንዳያጣብን አስፈላጊውን ጥንቃቄ መደረግ መቻል አለበት፣ በተለይ ከቤት ኪራይ ጀምሮ ማለት ነው።
ለዛሬ ያስኩላችሁ መረጃ ይሄን ይመስላል። ሰብስክራይብ፣ ላይክ እና ኮሜንት